እናንተ በእናታችሁ በጣም ደብሮኛል ዛሬ። ይሄ እንትና ታውቃለህ አይደለ? ይሄ እዛ ጋር ሱቅ ያለው ዘማዱ እዛ ጋር ያለው ሰውዬ አዎ፣ እዛ ብር ተበድሬ ነበረ ምናምን ከዛ ስጠኝ አለኝ። እኔ ደግሞ የለኝም። አንተ በየሄድክበት ስራ መበደር ነው እንዴ? የሄድክበት መበደር ነው እንዴ? ስራ ተውስቲ በእናትህ አሁን በእናትህ ምን እንደማደርግ እስኪ እናንተ ራሱ አሁን ኑራችሁ ብትሰጡኝ ጀምር በጣም አስፈላጊ ጉዳይ አለብኝ እና እኔ ልስጥክ እኔ ያለኝ እኔ ስንት ብር የፈለከው? እስኪ ዝም ብለሽ ያለሽ እንስጪኝ። ትቀልዳለህ አንተ በጣም። እኔ ብር ቢኖረኝ እዚህ ጋር ምሰራለሁ። ወይኔ አንተ ራስህ ትቀልዳለህ። እየቀለደብን ነው። ኧረ ቆይ እንዴት ነው? እሺ ምን እንደማደርገው? ወይ ስራ የለ ወይ የሆነ ነገር እንትና ስራው ደግሞ ምንም ያዋጣ አይደለም። እሺ ምን አባቴ ነው ማድረግ? ለምን ስሙ እንደ ሐሳብ የተሆነውን ያኛውን ስራ ለምን አንጀምር? ኧረ በእናትሽ እንደዛ አሁን ሰው ብዙ ሰው ማስቀየም ምናምን 500 ብር ብናገኝ ራሱ ምን ያደርግልናል? ደግሞ ተጠቃሚው ሌላ ሰው ነው። እኛ እንጠቀም ደግሞ መጥፎ ስራ ነው እንደዚህ ስራ። ኧረ በእናትሽ እኛ እዚህ ጋር ብትለን ብር ስጠይቀን ኧረ በእናትሽ አሁን እሺ ምን አባታችን እንደውም ተው። ኧረ የት ነው? እሺ ሰላም ውድ የቻናላችን ተከታታዮች እና እንደሚታወቀው አሁን ባያችሁት ቪዲዮ ላይ በጣም ብዙ ወጣት በቃ ያልሆነ ሙድ ውስጥ ነው ያለውና ስለዚህ ነገር ነው ዛሬ ደግሞ ለማውራት የፈለግነው። እናም በጅማ ውስጥም ሆነ በሌላም በኢትዮጵያ አካባቢዎች ውስጥ በጣም ብዙ ወጣቶች አሉና ግራ ያገባቸው እነሱ ምን ነገር ማድረግ አለባቸው የሚለውን እርስ በራሳችን እንወያየና ያለውን ነገር እንትን እንላለን። እንኳን ደህና መጣችሁ ለማለት ፈልጋለሁ ሁላችሁንም። እንኳን ደህና ቆያችሁ። የመጀመሪያው እንትናችን ርዕሳችን የሚሆነው ማለት ሁሉም ወጣቶች ኢትዮጵያ ውስጥ ያሉ ወጣቶች ለምን እንዲህ አይነት ነገር ውስጥ እንደሚገቡና መንስኤያቸው ምንድነው የሚለውን እስቲ መናገር ብትችሉና እንትን ብትሉን። እስቲ ካንተን ጀምር። ወጣቶች እንዲህ አይነት ነገር ውስጥ የሚገቡበት ትልቁ ምክንያት ብዬ የማስበው ሰው ለማንቃት የሚሞክሩ ሰዎች አሉ። ለምሳሌ ለራሳቸው ሳይነቁ ምንም ነገር ሳይኖራቸው ዝም ብሎ ምክር የሚሰጥ ምናምን ስለበዛ ለዛ በቃ ተቀባይነትም የለውም። ለምሳሌ አንድ ሰው ስኬታማ ከሆነ በኋላ የስኬቱ መንገድ ቢያወራ ሞር ተደማጭነት ያገኛል ብዬ አስባለሁ። እና ሳክስ ብቻ ነገራችን ላይ ይፈሰዳል እና ቦርጋሱ ሳክስ እንዳይሆንብን ነው ማለት እና እሺ በመቀጠል ወደ አንቺ ነው የምንመጣው። አንቺ ምን ትያለሽ? መንስኤው ምንድነው ብለሽ ነው የምታስበው? ማለት ሰው ብር ማጣቱ ምክንያት ወጣቱ በዚህ ሰዓት ብር የለውም፣ የራሱ የሆነ ስራ ቢዝነስ ምናምን የለውም። ምን ማድረግ አለበት ቢያንስ አሁን ላይ የሚለውን ነገር እሱ እንዳንቺ ሴቶችንም ወክለሽ። እሺ አሁን እንደኔ ማለት የምፈልገው ነገር አሁን ሁሉም ሰው በዚህ ጊዜ ደግሞ ስራ አጥ ናቸው እንደምታዩት እና ብዙ ሰው ተመርቆ ስራ ያጣል። በዛ አንፃር የቤተሰብም ችግር አለ። የሆነ በቃ ሰው በጣም እንትን ይላል። አይምሮ ውስጥ የሚፈጥረው ነገር አለ። አንዳንድ ነገሮች በቃ በዛ አንፃር ጎዳናም ይወጣሉ። የመስረቅ አይነት ነገር ባገኙት አጋጣሚ ሰው ማስቀየም ምናምን ለገንዘብ ብለው ማለት ነው። እንደዛ በዛ አንፃር አልጨረስኩም እና ከሴቶች አንፃር ደግሞ ያው ሴቶች በጣም ብዙ ኃላፊነት አለባቸው። እንደምታውቁት ከሆነ ቤተሰብ አለ፣ ሴትነቷ አለ፣ ከቤተሰብም ብዙ ጫና የሚፈጠርባት ነገር አለ። በዛ አንፃር ያው ከትንሽ እንኳን ሜቢ ወንዶች ናቸው። ወንዶች እንኳን ትንሽ ተፍ ይላል አትኛንተ ትንሽ እንኳን ወንዶች ተፍ ይላሉ። ሜቢ አሁንም ሴቶች ስርቆት ጀምረዋል አይደለ? ውጭ መውጣት፣ የተለያዩ አሽሾት መጠቀም ምናምን አሁን መንገድ ላይ እንደምናየው ምናምን አንፃር የለም እንደሱ በዛ አንፃር የተነሳ ሴቶችን በጣም እኔ ብዙ የታዘብኩባቸው ሴቶች አሉ። በጣም አሁን እዚህ አካባቢ ላይ በጣም አሉ። መናገር አይጠበቅብኝም አይታችኋል እናንተም እና በዛ አንፃር ነው እላችኋለሁ። በዚህ ቀጥሉ ትላልኩኛላችሁ። እሺ እናመሰግናለን። እሺ ወንድሜ አንተ በምን ልጠይቀኝ? ይሄ ራሱ እነሱ ባሉት እንትን ላይ ራሱ የምትለው ነገር ካለ እንደ ወጣትነት አሁን አንተ ወጣት ነህ፣ ከአንተ ብዙ ነገር ይጠበቃል ወደፊትና ቢያንስ እነዚህ ነገሮች ከአሁኑ ጀምረህ ምንድነው ማድረግ ያለብህ
እንደዚህ ለመሆኑ መንስኤው ደግሞ ምንድነው የሚለውን ብታወራልኝ። እድሉን ስለሰጣችሁኝ አመሰግናለሁ። ያው እንደምታዩት በከተማ ላይ ስፖርት ምናምን ያካሄድ ሱስ የሚጠቀሙ በፈጠራቸው ያያችሁ ነው ጋር ለበናት እኔ እኮ ምን መላችሁ ከካሜራ ጀርባ ይለቀቃል። ያ እንደምታዩት በከተማ ውስጥ በብዛት ሱስ የሚጠቀሙ ልጆችን እያየን እናም እነሱ ወደዚህ ሱስ ውስጥ የገቡበት እና አላ ይገባሉ ብዬ የማስብበት ምንም አላለም እንደምታዩት ነው። እሺ ጥያቄው ዲፍረንስ አይነት ሰው እንዳለ እንድታውቁ ነው። እሺ አሁን ቀጣዩ ጥያቄ የምናደርገው ወደሱ ነው። አይ ቲንክ እሱ ምን ይሰራል እያስባለሁ። እሺ አንተ ወጣቶች ወደ ተለያዩ ወደ ተለያዩ አጋጣሚዎች ወደ ማይሆን ቦታ የሚገኙበት ምክንያት የሆነ ስኬታማ አይሆኑም ብለህ የምታስብበት ምክንያት ምንድን ነው? ለራስህ የማስበው ማለት ነው ምንም የለም። ያው እኔ የማስበው አንደኛ ያለማመን ነው። በራስህ ሳትተማመን ስትቀር አንድ ነገር ላይ ስኬታማ አትሆንም። በቃ ራስህ ላይ መተማመን አለብህ። አንድ አይደለ አንድ ነገር መጠራጠር የለብህም። የምሬን ነው። አይ አይደለም መጠራጠር አሁን እዚህ ጋር ይሄን ቪዲዮ ተሰራው ቫይራል አይወጣም ብለህ ካመንክ አይወጣም ማመን አለብህ። በቃ አይደለም ይሄ ነገር መልእክት አለው ብለህ መልእክት እንዳለው ማመን አለብህ። ያላመንክበት ነገር ሁልጊዜ የወደቀ ነው እና አንተም ማለት ነው በራስህ ማመን አለብህ። ያለመካት ማመን አለብህ። ያለማላገጥ ማመን አለብህ። በራስህ በቃ አለወጣለሁ ብለህ ማመን አለብህ። እኛንም ያለማሳቅ ማመን አለብህ። የምሬን አሳቅ የሞከርኩት ልትገድ እሺ ብዙ ወጣቶች አሁን ላይ ወደ ሱስ ምናምን ይገባሉ፣ አልባሌ ቦታ ይሄዳሉና መንስኤያቸው ምንድን ነው? መንስኤያቸው አንደኛ ችግር ነው። ያው ወጣቶች ችግር አሁን እኔም ቸግሮኛል። የምር ብር የሚያስገኝ ከሆነ እኔ ራሱ ወጣ ደስ ይለኛል፣ ግን አያስገኝም። ጉዳት ነው ያ ራሱ። ያው ለመለወጥ ለመቀየር መሞከር ነው እንጂ አንድ ነገር ተስፋ መቁረጥ የለም። አሁን ብዙ አይተህ ከሆነ ከሌ ወጣት ልጆች ተኝተው በቃ የሆነ ተስፋ ቆርጠው ብዙ ተጠብቀው ማርኬት ተደብቀው ነው እንደዚህ በቃ ተስፋ ስለቆረጡ በቃ እዚህ ጋር ተስፋ መቁረጥ የለብንም አንድ ነገር ላይ ማለት ነው። እኔ አሁን ተስፋ ብቆርጥ ከእነሱ መሀል አንዱ ነኝ። ተስፋ መቁረጥ የለም። ተስፋ መቁረጥህን በተውክ ቁጥር ተስፋ በዛባቸው አንድ መልዕክት አለ። አንድ ቁም ነገር ላውራ ከጸሎሎ ጨርሱና እና ላሳልፍልህ። ወጣቶች ወደ ሱስ የሚገቡበት ትልቁ ምክንያት ምንድነው? ትርፍ ጊዜ ሲኖራቸውና ያን ሱሱን የሚጠቀሙበትን ገንዘብና ትርፍ ጊዜ ሲኖራቸው በሱስ ሰዓቱን ለመግደል ይሞክራሉና ስራቸውን በአግባቡ ቢሰሩና ሰዓታቸውንም በስራ ቢያሳልፉ ያው ሁላ ነገር ውስጥ አይገቡም። ሌላው ደግሞ መካሪ ይበዛል። ሳይተገብሩ ምክር ምንም ጥቅም የለውም እና ሌላው ደግሞ ይሄ በነፃ ስልጠና የሚባሉ ነገሮች ይበዛል። ምንም ነገር በነፃ የለም። ሲጀመር በነፃ የሆነ ነገር እያገኘ ነው ከሆነ ማለት ነው አንተ እየተሸጥክ ነው ማለት ነው። ገብቶሃል? ሰው እየተጠቀመብህ ነው አንተ ሳታውቀው።
እንዲህ አይነት ነገሮችም የወጣቶችን ጊዜ ይገላል ማለት ነው። ዋጋ የሚያስከፍል ነገር ላይ ነው ፎከስ ማድረግ ያለባቸው ብዬ አስባለሁ። አመሰግናለሁ። ማንም እንዳይመክረኝ ከዚህ በኋላ ማንም እኔ ዲጋ ማለት ማማበት አንደዛው አንድ ሰው ወደ ውስጥ የሚገባው ማለት ነው አንደኛ ነገር ብር ስላለው ብቻ አይደለም። ገባካ? ሁለት ነገር አያይዤ ነው ባይዘ አይደለም ብርና ትርፍ ጊዜ ትኖረውና ሱስ መግዣ ብር ሰዓቱን በምን ይገባል? ግን ደግሞ እዚህ ጋር አሁን ከተማ ላይ የምታያቸው ልጆች ብር ኑሯቸው አይደለም እዚህ ጋር ስንት ነገር ይጠይቋት ቆመው የዳቦ ግዛልኝ የእንትን ግዛልኝ ይኸው አስከንፈው ማለት ነው። ከዘሮ አይደለም ማሱ ያን ሱሱን የጀመሩት እኮ መጀመሪያ ብር ኖሯቸው ነው። ከዛ መጨረሻ ላይ ያን ሱስ ለመሸፈን ገንዘብ አጥተው ወደ ልመና ያመጡት። መጀመሪያ ባይኖራቸው ሲጀመር አይንቀዘቀዙ አይገዙም። ሲጋራውንም እንትኑንም ነዶ አይገዙም። እዚህ ጋር ደግሞ ምነግርህ ነገር ብዙ የሀብታም ልጆች አይተከሆነ ማለት ነው እዚህ ጋር መጥተው መንገድ ላይ ወጥተው ማርሲሽ ውስጥ የገባ እነሱ ቢሆኑም ማለት ነው ስታንዳርዳቸውን ጠብቀው ነው እንጂ ይሄን ያህል ወርደው ውስጥ እንግዛው እንትን የሚሉበት ነገር ይሄ አንድም ማለት ነው። እኔ የሆነ ሰዓት የጠየቅኩት ሰው አለ ያ እንዳለኝ ታውቃለህ ገለስ ብትጠቀመው ሱሳለ ምንድነው አንተ ማለት ተጠቀሙ ነው ተጠቀሙ ሳይሆን የለ አሁን ብርና ጊዜ ስላላቸው ብቻ አይደለም ይያጋሉ የሚገቡት ብርና ጊዜ ስላላቸው ብቻ አይደለም። አንዳንዴ በቃ ኑሮ ማለት ነው አይምሮ በላይ ሲሆን የለ ዘወት የመግባት እኮ ሻባብ የሚደረድሩት የደካሞች አስተሳሰብ አሁን ማለት ነው። የሁለታችንም ሀሳብ ስለሰማን አሁን ማስታረቅ አለብን። ማስታረቅ ያለብን ነገር ምን መሰላችሁ? አንድ ሰው ወደ ሱስ ውስጥ የሚገባው አንተ እንዳልከው እሱ አንዱ መንገድ ሊሆን ይችላል። ግን ያንን ነገር አንድ ሰው ወደ ሱስ ውስጥ የሚገባበት ምክንያት አንተ እንዳልከው ገንዘብና ትርፍ ሰዓት ሲኖረው ምን ላደርግበት ብሎ ወደ ሱስ ውስጥ ሊገባ ይችላል። አንዱ የመግቢያ መንገዱ ሊሆን ይችላል እንጂ ግዴታ ሰዓት ትርፍ ጊዜ ስላለውና ገንዘብ ስላለው ብቻ አይገባም። ትርፍ ጊዜና ገንዘብ ያለው ሰው ወደ ሌላ ጥሩ አጋጣሚ መቀየር የሚችሉ ሰዎች አሉ። እንደዛ ግን እሱ አንዱ መንስኤ ሊሆን ይችላል። እሱን ሰርተው ካመጣ እኮ ነው ወደ ስራ መቀየረው። ሰርተው ካመጣ እኮ ነው ቁጭ ብለህ ከቤተሰብ ባገኘኸው ገንዘብ ምን ልታደርግ ትችላለህ? ለምሳሌ 500 ብር ዛሬ ተሰጠህ፣ በሱ ቢዝነስ ትጀምራለህ። በ500 ብር ጫት አይገዛልህ። አይ በተሰጣቸው ብር ሁሉም መጥፎ ነገር ያደርጋሉ ማለት አይደለም። ሁሉም ሁሉም ሱሰኛ አይደለም። ሁሉም ሱስ ውስጥ ናቸው ማለት አይደለም። ለምሳሌ እኔ ከሱስ ፍሬ ነኝ። አሁን ላይ ምንም አልጠቀምም። ቡና ራሱ በቀን አንድ ሁለት ሲኒ ብቻ ነው። አይ እኔ ደግሞ እያልኩ ያለው ሰውላ እንዲያሳርቀን ማለት ነው። ፖድካስቱን አቋርጬ ከመውጣቴ በፊት ልንገርህ አንድ ሀሳብ እንዲያሳርቀን ማለት ነው። በቀጣይ ቪዲዮ በተግባር ሄደን ሲጀመር አይደለም ለምን እዚህ ቦታ እንደተገኙ ማለት ነው። ለምን እዛ ቦታ እንደተገኙ ሀሳባቸው ለምን እንደሆነ እንጠይቃቸዋለን። ሁሉም የተለያየ በነገራችን ላይ አንዳንድ በቃ የተለያየ ምንም ምክንያት አያስፈልጉም። ፈልጎት ነው ያን ነገር የሚያደርጉት። ፈልጎት ነው እዚህ ጋር ፈልጎት ምናምን የሚለው ላይ አልስማማም። ምክንያቱም ምክንያቱም እኔም ከነሱ ጋር ተቀራርቤ ነበር ወደ ጊዜ በሆነ ምክንያት እና ስጠይቃቸው ማለት ነው ሁሉም የተለያየ ምክንያት አለ። ሌሎቹ ጓደኞቻቸው ናቸው እንዲከተባቸው ማለት ነው። ሌሎቹ ደግሞ የእንጀራ እናቱ አባሩ፣ ሌላው የእንጀራ አባቱ፣ ሌላው ደግሞ ቤተሰቡ ነበሩ። ብዙ እንደዛ ነው የገፉት አሉ ተቸግሮ የሚገቡ እና ጎዳና ላይ ተጥሎም እንትን ያዛደፉ ማለት ነው።
የዛሬ ቪዲዮአችን ይሄንን ይመስላል። በፓርቲቱ እንቀጥላለን። ይሄን ቻናል ደግሞ ሁንዴሳ ኮይም የሚለውን ሰብስክራይብ ማድረግ እንዳይረሳ። እስቲ ፓርቲቱ ያላችሁ ደግሞ ጻፉልን። ፓርቲቱ ላይ ደግሞ እሱ እንዳለው ሰዎችን እንጀራታችንን እንቀጥላለን ማለት ነው። እስቲ ሐሳባችሁን ደግሞ ብትሰጡልን መልካም ነው ብላለሁ። የመጨረሻ የምትሉት ነገር አለ? መጨረሻ የምንለው አበርታት። ስላዳመጣችሁን ማን ስለተከታተላችሁን እናመሰግናለን። ይሄን ቻናል ሰብስክራይብ እና ሁላችሁም